ዛሬ መስቀል በተገኘበት ቀን በተለምዶ በዛ በሚል ስያሜ ሞላ ኢትዮጵያ ውስጥ ይህንን በዓል በተለይ ከሙስሊም ውጪ የሆኑ ገብቷቸውም ሳይገባም ሃይማኖታዊ አድርገውም ይሁን እንደየአካባቢው ሲከበር ይታያልና በዛሬው ዕለት አጋጣሚ ኢየሱስ ክርስቶስ በኢትዮጵያ ውስጥ ቢገኝ በዚህ በመስከረም በዓል ጌታችን መድኃኒታችን በመስቀል ላይ ዋጋ የከፈለው ኢየሱስ በአካል ተገኝቶ ይህንን በዓል ምን ይለው ነበረ? ወይም ሰዎችን የሆነ ቦታ ሰዎች በተሰባሰቡበት ትላንትና ደመራ አለ፣ ዛሬ ደግሞ መስቀል በሚል ባለበት ተገኛና ምን እያደረጋችሁ ነው ቢባል አራ ከትላንትና ጀምሮ ትላንትና ደመራ በዓል ነው ያከበርነው ደመቅ ባለ በአንድነት፣ ዛሬ ደግሞ ያንተ መስቀል የተገኘበትን ቀን እያሰብን ምንድነው የኔ ብሎ ነው የሚጠይቀው። ማን ቆፍር አለ? አረ እንትና የሆነች እናት እንጂ ብትል እኔ አንደኛ ቆፍሩም አላልኳቸውም። መስቀል የተገኘበትን ቀን መጽሐፍ ቅዱስ ላይ እኔ ያስቀመጥኩት ነገር አላቅም የሚል ነው የሚመስለውና የሚገርም ነው። የሰው ሞኝነት ምን አይል እንደሆነ ተመልከቱ። መጽሐፍ ቅዱሳዊ አድርገን ለክርስቶስ የወገንነው አድርገን ነገር ግን አራ ቤዛ እኮ ነው መስቀል ቤዛችን ነው። ኖ መስቀል ቤዛ ሳይሆን የሞትኩት የኔ ደም ያፈሰስኩት ደም የሞትኩበት ህይወት መስዋዕትነት የሰጠሁበት ነው እንጂ ቤዛ ቁስ ቤዛ ሆኖ አያውቅም። አይቬን ቁስ ቀርቶ እንደውም ቅርብ ጊዜ ደስ የሚለው ነገር እንደው ፍጡር እንኳን ቤዛ አይሆንም ተብሏል። እዛን ቀን የተደረጉ ድርጊቶች ቤዛ ሊሆኑ አይችሉም። ለምሳሌ ተገርፈዋል፣ መስቀል ተሸክመዋል፣ እርጥብ መስቀል ነው የተሸከመው፣ ልብስ የተከፋፈሉበት፣ በጭንቅላቱ ላይ ኢየሱስ ያደረገው ጉንጉን የእሾህ ጉንጉን፣ እነዚህ ነገሮችን ቆጥረን ያድኑናል ብንል ይሄ ያስፎገራል። ኢየሱስ ክርስቶስ ይሄንን በተለይ መዳን ከሆነ ቤዛነትን ተቀብለን መታሰብን ምግብ ብላ ቱሪዝም ይሄንን ያከብረው አገራዊ በዓል ነው ይሁን። ግን እባካችሁ ከመጽሐፍ ቅዱስ ጋር አገናኝታችሁ ከኢየሱስ ጋር እንዳታገናኙ። በመስቀል ላይ የተሰቀለው ኢየሱስ ነው እንጂ ያዳነው መስቀልን ኢየሱስ አያውቅም። ምናልባት በዚህ ኮሜንት ውስጥ እየገባችሁ ኢየሱስ ይሄንን ይቀበላል አይቀበልም እያላችሁ አይ ኢየሱስ እሰየው ብሎ ይቀበላል አይ ይቀበላል እያላችሁ ኮሜንታችሁን አስቀምጡልኝ። ሻሎም፣ ተባረኩ።